አስክሬናቸውን ሳይ እንዴት አባቴ አድርጌ ልንገራችሁ። እርጉዝ የሆናችሁ እህቶቼ ብሬክስ ሀበሻዊ ቴሌግራም ቻናል ላይ ገብታችሁ እንዳታዩ፣ የሚያማችሁን ገብታችሁ እንዳታዩ። እኔ ጤነኛ ያየሁት በጣም አሞኛል ራሴን ማለት ነው። እንደዚህ አይነት ቪዲዮ ምናምን አላይም፣ ምክንያቱም እኔ ራሴን አውቃለሁኝ በጣም ያመኛል፣ አልወድም ማለት ነው። ግን አንዳንዴ ምንድን ነው ብዬ ሊንኩን ተጭኔ ስገባ ሌላ ጉዳይ ነው ማለት ነው። እና ገብታችሁ ባታዩ እነግራችኋለሁ ማለት ነው። እና ከሁለት ወር በፊት እንደዛ በየመን ባህር ላይ 185 ወገኖቻችንን እንዳጣን እንግዲህ በሶሻል ሚዲያ ሁላችንም ሰምተናል ማለት ነው። ድጋሚ ዛሬ ደግሞ 186 እንደዛ አካባቢ ስደተኞች ጀልባዋ ተገልብጣ የአሳ ቀለብ ሆነዋል ማለት ነው። እና እንጃ እውነት በጣም ነው የሚያሳዝነው። እናት ወልዳ ነገ ልጄ ጦረኛል በልጅ ያልፍልኛል ብለው ስንት መከራ ስቃይ ሁሉን ነገር እኔ እንጃ። እንደዚህ ደግሞ እንዳለ ህፃን ናቸው። የሚገርመው ህፃን ማለት ነው እንዳለ አንገት ለብቻ እግር ለብቻ ማየት በጣም ያማል። የወንድሜ ነው እጅ ጤናት ብሎ እንኳ የማይለይበት ላይ ነው ማለት ነው። እና በጣም ነው የሚያሳዝነው ማለት አሁን ላይ ከትምህርት ቤቱም ሆነ ከብት በሚጠብቁበትም ሆነ ብሬክስ እንዳለው እንደዛ ነው የሚያመጧቸው ያለ ነው። እና እህት ወንድም ሳኡዲ ላይ ያላችሁ እንደው በተቻላችሁ ቪዲዮውን እየላካችሁ እዛው በሀገራቸው ላይ እንዲኖሩ መምከር ይኖርባቸዋል ማለት ነው። እውነት በጣም ነው የሚያመው። በጣም እናት ስንት ሆና ወልዳ ስንት ሆና አሳድጋ ያሳ ቀለብ ያሳ ራት ማድረግ በጣም ነው የሚያመው። እንደዚሁም ሆኖ ብዙዎቹ ከባህር አልወጡም። እንዴት ይወጣሉ? አንገታቸው ለብቻ እጃቸው ለብቻ ውሃው ወደ ዳር የተፋው ነው እንደውም የተገኙት ማለት ነው። ወደ ዳር ሲገፋው ሰውነታቸው ይመጣል ማለት ነው። እና በጣም ነው የሚዘገንነው እውነት ለመናገር እንጃ። በሀገራችንም ላይ ሞት እንደዚህ ደግሞ ስደት እጅ ያልፍልኛል ብሎም እንደዚህ ባህር ውስጥ መቅረት፣ ከባህሩ ቢያመልጡ ደግሞ ድንበር ላይ ሞት እንጃ። በጣም ነው አሁን እሱ እውነት በጣም ነው እየፈራሁ ያለሁት።